ስለ ክሩ አብራራልን ይላል ጥያቄው። እግዚአብሔር ይስጥልኝ። በቤተ ክርስቲያናችን ስርዓት ሶስት አይነት ክር አለ። ጥቁር፣ ቀይ፣ ነጭ ማለት ነው። ጥቁሩ የአብ ምሳሌ፣ ቀዩ የወልድ ምሳሌ፣ ነጩ የመንፈስ ቅዱስ ምሳሌ ነው ማለት ነው። ጌታችን ኢየሱስ ክርስቶስ በዮርዳኖስ በተጠመቀ ጊዜ ወልድ በዮርዳኖስ ተጠመቀ፣ መንፈስ ቅዱስ በርግብ አምሳል ወረደ፣ አብ በጥቁር ደመና ሆኖ መሰከረ። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተጽፏል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይለናል። ስለዚህ ሶስቱ የሚመሰለው በዚህ ነው ማለት ነው። ጥቁሩ የአብ ምሳሌ ነው፣ ቀዩ የወልድ ምሳሌ ነው፣ ነጩ የመንፈስ ቅዱስ ምሳሌ ነው ማለት ነው። በ40 እና በ80 ቀናችን ከተጠመቅን በኋላ ቀዩን ወይ ነጩን ያስሩልናል፣ ወይ ጥቁሩን ያስሩልናል፣ ወይ ደግሞ ሶስቱን በአንዴ የገምደው ያስሩልናል ማለት ነው። ቀዩን ካሰሩልን የክርስቶስ የደሙ ምሳሌ ነው፣ ወይ ደግሞ የክርስቶስ ምሳሌ ነው። ነጩን ካሰሩልን መንፈስ ቅዱስ በርግብ አምሳል ወረደ ይላል መጽሐፍ፣ ያንን በዛ ምሳሌ ነው ማለት ነው። ጥቁሩን ካሰሩልን ደግሞ አብ በደመና ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሎ መሰከረ የሚለውን ምስጢር የያዘ ነው ማለት ነው። ያደግን ስንመጣ ከፍ እያልን ስንመጣ የምናስረው ጥቁሩን ነው። ለምንድን ነው ስንል ጥቁር የሐዘን ምሳሌ ነው። ጥቁሩን ማህተብ ባየን ቁጥር፣ አንገታችን ላይ ባየን ቁጥር አንደኛ ምስክር ነው። እኔ ክርስቲያን ክርስቶስ ገዝቶኛል፣ በደሙ ገዝቶኛል እያልን ለዓለም እየመሰከርን ነው፣ እየሰበክን ነው። ድምፅ የሌለው ስብከት ማለት ነው። ሁለተኛ ደግሞ ጥቁሩን ክር ባየን ቁጥር የተከፈለልን ዋጋ እናስባለን፣ እናያለን፣ እናስታውሳለን ማለት ነው። ክርስቶስ በቀራንዮ በተሰቀለ ጊዜ እነሆ ፀሐይ ብርሃኗን ከለከለች፣ ጨረቃም ደም ለበሰች፣ ከዋክብትም ረገፉ ተብሎ ተጽፏል። ጨለማ ሆነ ተብሎም ተጽፏል። ስለዚህ ሐዘን የሐዘን ምልክት ነው ማለት ነው። በመጽሐፍ ቅዱስ ከ12ቱ ሐዋርያት አቡ ቀለምሲስ ቅዱስ ዮሐንስ ወንጌላዊ ማለት ነው እድሜ ዘመኑን አልሳቀም ይላሉ የቤተ ክርስቲያን ሊቃውንት። እንዳዘነ ነበር የሚኖረው ይላሉ። እና ክርስቲያን ያንን ባሰበ ቁጥር፣ ክርስቶስን ባሰበ ቁጥር ሁልጊዜም ስለ ኃጢአቱ እንዲያስብ፣ ስለ እሱ የተከፈለውን ዋጋ እንዲያስብ ይሆናል ማለት ነው። እና ጥቁር ማሰራችን ለዚያ ነው። ሌላኛው ሶስት የምናስር ሰዎች አለን። በአሁኑ ሰዓት ሶስት መስቀል የሚያስር ሰው እየበዛ ነው። ብፁዕ ቅዱስ አቡነ ማትያስ ያሰሩትን ይዩት። ይሄ ራሱን የቻለ ምስጢር አለው። እኛ ምእመናን ግን የምናስረው ለአንገት መስቀል የተሰራ ቤተክርስቲያን የሰራችው ስርዓት አለ። የምናስረው አንድ መስቀል ብቻ ነው ማለት ነው። ቀዩንና ጥቁሩን ነጩን ክር በአንድ ገመድ ልናስር እንችላለን፣ በምስሉ ላይ እንደምታዩት ማለት ነው። መስቀሉ ግን የሚሆነው አንድ ነው ማለት ነው። ሶስት አይታሰርም። ይህ ትውዝፍት ነው። ይሄ ጌጥ ለጌጥ ብለው ነው የሚያስሩት። አንዳንድ ሰው ምን ችግር አለው ሊል ይችላል። ነገር ግን እኛ ምእመናን የምናስረው አንድ ነው። ምክንያቱም እኔ ክርስቲያን ነኝ፣ ለክርስቶስ የተሸጥኩኝ ነኝ የሚል ምስክር አለው። ስለዚህ አንዱ በቂ ነው ማለት። መስቀል እንግዲህ የወርቅም ይሁን የዳይመንድም ይሁን የከበረ ድንጋይም ይሁን የእንጨትም ይሁን የብረት ምስጢሩ አንድ ነው፣ ልዩነት የለውም። ምስጢሩ ምንድን ነው? እኔ ክርስቲያን ነኝ፣ ክርስቶስ በዚህ መስቀል ላይ ተሰቅሎ እኔን አድኖኛል ነው ምስክርነቱ ማለት ነው። የወርቅ አሰርክ፣ የብሩር አሰርክ፣ የከበረ ማዕድን ተፈልገህ እዛ ብታሰራው የመስቀል ምስጢር ያው አንድ ነው ማለት ነው። እና ይሄንን ይመስላል። ሶስት የምታስሩ ሰዎች አስተካክሉ። ሁለቱም ፈታችሁ ለሌለው ሰው ለሌላ ሰው ሰሩት ማለት ነው። በቂ ነው። አንዱ ብቻ በቂ ነው። አንዱን ካሰርክ ዋናው እምነት እኮ ነው። አንዱን ካሰርክ በቂ ነው። ብፁዓን አባቶች ጳጳሳት ራሱን የቻለ እንትን አለው ማለት ነው። የሚያስሩበት ራሱን የቻለ ምክንያት አለው። ሌላኛው መቁጠሪያ አንገት ላይ የምታስር ሰዎች፣ ያልመነኮሰ ሰው መቁጠሪያ አንገቱ ላይ አያስርም ማለት ነው። ይህን ደግሞ ያዙልኝ እና ይህንን ይመስላል። ጥቁር ማሰራችን የአብ ምሳሌ ነው ማለት ነው። ጥቁር የአብ ምሳሌ፣ ቀይ የወልድ ምሳሌ፣ ነጭ የመንፈስ ቅዱስ ምሳሌ። ሶስት አድርገን ስናስር እግዚአብሔር በስም ሶስት፣ በአካል ሶስት፣ በግብር ሶስት ነው እያልን ነው ማለት ነው። ምስጢረ ሥላሴ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። አብ የራሱ ስም ነው፣ ወልድ የራሱ ስም ነው፣ መንፈስ ቅዱስም የራሱ ስም ነው። አብ ወልድ መንፈስ ግን አንድ አድርገን ነው የምናስረው። እግዚአብሔር አንድ ነው ስንል ነው ማለት ነው። እግዚአብሔር ዓለምን በመግዛት ዓለምን በመፍጠር ዓለምን በማሳለፍ በመለኮቱ አንድ ነው። በስም ሶስት፣ አብ ወልድ መንፈስ ቅዱስ። በግብር ሶስት፣ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። በኩነት ሶስት፣ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ ነው። የአብ ስም የራሱ ነው፣ የወልድ ስም የራሱ ነው፣ የመንፈስ ቅዱስ ስም የራሱ ነው ማለት ነው። አብ ወልድ መንፈስ ቅዱስ ብለን ሶስት አምላኮች አለ። አንድ አምላክ አሃዱ አምላክ ነው የምንለው ማለት ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርቴ አድርጓቸው ይላል ማለት ነው። ስለዚህ ሶስት አድርገን ስናስር የአብ የወልድ የመንፈስ ቅዱስ ምሳሌ አንድ ሆኖ ተገምዶ ሲታሰር እግዚአብሔር በመለኮቱ አንድ መሆኑ፣ ጥቁር ስናስር
ክርስቶስን ሐዘን ማሰባችን፣ ቀይ ስናስር ደሙን ማሰባችን፣ ነጭ ስናስር የመንፈስ ቅዱስ ምሳሌ። ብዙ ምስጢርና ትንታኔ ያለው ይህን ይመስላል። እግዚአብሔር ይስጥልኝ።